አብሰራ ገብርኤል ለማርያም ወይቤላ ትወልዲ ወልደ ሚካኤል መልአክ በክነፍ ጾራ መንጦላዕተ ደመና ሰወራ ነው የሚለው ቅዱስ ያሬድ። ገብርኤል ለድንግል ማርያም እንዲህ ሲል አበሰረ፣ እነሆ ወንድ ልጅም ትወልጃለሽ በድንግልና ጸንሰሽ። ለዚህ ነው ቅዱስ ገብርኤል መጋቢ ሐዲስ የሚባለው። ለዚህ ነው የሐዲስ ኪዳንን ዜና ለዓለም ያስተዋወቀው ይሄ ታላቅ ገናና መልአክ ቅዱስ ገብርኤል ነው። የሰው ልጆች ድህነት፣ ሰዎች የሚድኑበት መድኃኒት ክርስቶስን ለዓለም ያስተዋወቀው በድንግልና ጸንሳ በድንግልና ለምትወልደው ለድንግል ማርያም ፈጣሪዋና ልጇ ክርስቶስ ከሷ በድንግልና ተጸንሶ በድንግልና እንደሚወለድ ያስተዋወቀው ቅዱስ ገብርኤል ነው መጋቢ ሐዲስ። ይሄ በዓል ይታሰባል በዛሬው ዕለት። ነገረ ትስቢቱ ማለት ነው። ነገረ ስጋዌው ተበሳሪ አብሳሪ። ሶስተኛው ምን ነበር? ተበሳሪ አብሳሪ ይነገራል። እየሰማችሁ ነው? ሶስተኛው የገናናው መልአክ የቅዱስ ገብርኤል አናንያ፣ አዛርያ፣ ሚሳኤል፣ ሲድራቅ፣ ሚሳቅ፣ አብደናጎ የተባሉ ሶስቱ ወጣቶቹን የረዳበትን መንገድ ታሪክ በመጽሐፍ ቅዱስ ያለውን ታሪክ ቤተ ክርስቲያኒቷ ታስተምራለች። ይሄ በዓል ይዘከራል። ለዚህ በዓል እንዲያው ለትምህርታችን መነሻ አድርገን እንማማራለን ብዬ ማስበው መንፈስ ቅዱስ ቢረዳን ሁሉን ማድረግ የሚችለው እግዚአብሔር ነው። ያለ እግዚአብሔር እርዳታ ማንም ምንም ስራ መስራት አይችልም። ወወቱ ኩሉ ኮነ ወዘንበሌሁሰ አልቦ ዘኮነ ወይምንትኒ፣ ሁሉ በእርሱ ሆነ ያለ እርሱ ምንም ምን የሆነ የለም። ያለ እግዚአብሔር ማንም ቢሮጥ መጨረሻው ድካም ብቻ ነው የሚሆነው። እግዚአብሔር ጋር የሮጠ ሰው መጨረሻው ሽልማት አለው፣ መጨረሻው ክብር አለው። ብቻውን ሲሮጥ ቢውል ቢያድር ያለ እግዚአብሔር ክብር የለም። ያለ እግዚአብሔር ሮጦ የቀደመ የለም፣ የተሸለመም የለም። በመጽሐፍ ቅዱስ ከእግዚአብሔር ጋር የሮጡ ሰዎች ዘላለማዊ ሰማያዊ የማያልቅ ሽልማት ተሸልመዋል። አሁን የተሰበሰብነው ይህንን መንፈሳዊ ሽልማት ለመሸለም ነው። ይህን ካለ በኋላ ወወቱ ኩሉ ኮነ ወዘንበሌሁሰ አልቦ ዘኮነ ወይምንትኒ ካለ በኋላ ዝቅ ብለን ስናነብ የቅዱስ ዮሐንስ ወንጌል ምዕራፍ 1 ቁጥር 5 ላይ እንዲህ ይላል፣ ወብርሃነ ጽድቅሰ ዘውስተ ጽልመት ያበርህ ወያሪ ይላል። እውነተኛ ብርሃን በጨለማ ውስጥ ያበራል ነው። በዚህ ርዕስ ነው ምንማረው። እውነተኛ ብርሃን በሉ እስኪ፣ በደንብ ተናገሩ። እውነተኛ ብርሃን በጨለማ ውስጥ ያበራል። በዚህ ርዕስ ነው ምንማረው። ወጽልመትኒ እይረክቦ ወይቀርቦ፣ ጨለማ አያገኘውም አይቀርበውም ይላል። ስለ ብርሃን ነው የሚናገረው ቅዱስ ዮሐንስ ወልደ ነጎድጓድ በጻፈው ወንጌል። ጌታ ያስተማረው ትምህርት ነው። ስለ ብርሃን ነው የሚናገረው። በዓለም ላይ ብዙ ብርሃን አለ። ምዕመናን አስተውሉ። ብዙ ብርሃን አለ። በሻማ በጠዋፍ በኩራዝ እንዲሁም ደግሞ በመስመር መብራት በአምፖል የሚታዩ መብራቶች አሉ። እነዚህ ሁሉ ሙሉነት የላቸውም፣ ጉድለት አላቸው። እዚህ አካባቢ ሲያበሩ እዛ አካባቢ አያበሩ። የሆነ ቦታ ብርሃናቸው ሲታይ የሆነ ቦታ ጨለማ ነው። አሁን ቅዱስ ዮሐንስ እየተናገረ ያለው ጨለማ የሚባል ማይቀርብ፣ ጨለማ የሚባል ማያገኘው ብርሃን ነው። ስለሱ ነው የሚናገረው።
ጨለማ የሚባል ማይጠጋው ስለ እውነተኛው ብርሃን ነው። ብርሃናት ከዋክብት ብርሃናት ይባላሉ። በመጠን ያበራሉ። ከጨረቃ ያነሰ ብርሃን አላቸው። ጨረቃ ብርሃን ትባላለች። ከፀሐይ ያነሰ ብርሃን አላት። ፀሐይ ብርሃን ትባላለች። ከትልቁ ብርሃን ቅንጣት ታክል ሆና ለዓለም እንድታበራ ከእግዚአብሔር የተዘጋጀች ብርሃን ናት። ይህ ብርሃን መደበኛ ብርሃን የሚባለው በመዛግብት ወይም ደግሞ የብርሃናት ክምችት ያለበት የሚገኘው ብርሃን ሁሉ ከጊዜ በኋላ የተገኘ አስገኙ እግዚአብሔር የሆነ ብርሃን ነው። አሁን የምንማረው ብርሃን ግን አስገኝ የሌለው ጥንት ፍጻሜ የሌለው ሁሉን ያስገኘ ስለሆነው ብርሃን እንናገራለን። እርሱ ማን ነው? እሱ ማን ነው? እግዚአብሔር ነው። እሱ ማን ነው? በዚህ ጊዜ ይጠፋል የማይባል ብርሃን ማን ነው? በዚህ ጊዜ ተገኘ የማይባል ብርሃን ማን ነው? ለዘላለም የሚኖር ብርሃን ማን ነው? ልቦናን የሚያበራ ብርሃን ማን ነው? ሕይወትን የሚያበራ ብርሃን ማን ነው? በመላእክት ከተማ የሚያበራው ብርሃን ማን ነው? ክብር ምስጋና ይግባው። አመስግኑት። የጽድቅ ብርሃን፣ እውነተኛ ብርሃን፣ ብርሃን ዘይጠፍ ይለዋል። የማይጠልቅ ብርሃን ይለዋል። ምን የማይል ብርሃን? የማይጠፋ የማይጠልቅ ሁሌ የሚያበራ በጨለማ ውስጥ የሚያበራ በጫካ ውስጥ የሚያበራ በገደል ውስጥ የሚያበራ በእሳት ውስጥ የሚያበራ በፈላ ውስጥ ውሃ ውስጥ የሚያበራ እውነተኛ ብርሃን፣ ብርሃንነቱም የሚያድን ብርሃን ነው። ምን የሚል ብርሃን ነው? የሚፈውስ ብርሃን ነው። የሚፈውስ ብርሃን። እርሱ ማን ነው? እሱ ማን ነው? እግዚአብሔር ነው። ዛሬ ብርሃን ነው ስንል ስለ እግዚአብሔር ብርሃንነት የምንማርበት፣ ስለ እግዚአብሔር ብርሃንነት የምንመሰክርበት ቀን ነው ይላል። ገብርኤል ወገን ነው፣ እግዚአብሔር ብርሃን ነው። ገብርኤል የብርሃን ወገን ነው። ቅዳሴ ማርያም ላይ ምንድን ነው የሚለው? ተፈነወ እምኀበ እግዚአብሔር ዘስሙ ገብርኤል ብርሃናዊ። ወገን ነው፣ ብርሃናዊ ነው። የብርሃን አምላክ እግዚአብሔርን የሚያገለግል ከብርሃን አምላክ ከእግዚአብሔር የሚላክ እግዚአብሔር ነው ይለዋል። እየሰማችሁ ከቃሉ ጋር ናችሁ? እስኪ የሚሰማችሁ እጃችሁን አውጡ። እግዚአብሔር ምንድን ነው? ከፍ አድርጋችሁ አመስግኑ። እግዚአብሔር ይኸው ልንገራችሁ። በዚህ በመዝሙረ ዳዊት መዝሙር 22 ላይ እግዚአብሔር ብርሃኔ ነው ይላል። እግዚአብሔር ምኔ ነው? እግዚአብሔር በሉ እስኪ ብርሃኔ ነው። የሚያስፈራኝ የሚያስደነግጠኝ የለም። ማን ብርሃን ስለሆነ? ብርሃናችን ነው እግዚአብሔር። እግዚአብሔር የሕይወታችን ብርሃን ነው። በጨለማ ውስጥ ብንሄድ፣ በሸለቆ ውስጥ ብንሄድ፣ በገደል ውስጥ ብንሄድ፣ በጠላት መካከል ብናል እግዚአብሔር ምናችን ነው? ብርሃናችን ነው። ብርሃናችን ነው እግዚአብሔር። እግዚአብሔር ብርሃናችን ነው። ለዚህ ነው ቅዱስ ዮሐንስ በዚህ በወንጌሉ ምዕራፍ 3 ላይ እንዲህ ይላል፣ እስመ ዘሰናይ ምግባሩ ይመጽእ ኀበ ብርሃን፣ ስራው በጎ የሆነለት ሰው ወደ ብርሃን ይመጣል ይላል። ስራው ምን የሆነለት? ስራው ምን የሆነለት? ወደ ምን ይመጣል? ወደ ብርሃን ይመጣል። እስመ ዘእኩይ ምግባሩ ይጸልይ ብርሃነ፣ ስራው ክፉ የሆነለት ሰው ብርሃንን ይጠላል ይላል። ብርሃንን ምን ይላል? ይጠላል። ኃጢአተኛ ሰው እግዚአብሔር ጋር ጠበኛ ነው። በደለኛ ሰው ኃጢአት የሚሰራ ጣዖት የሚያመልክ ርኩሰትን የሚከተል እሱ
ከእግዚአብሔር ጋር ጠበኛ ነው፣ ወደ እግዚአብሔር አይቀርብም ይሸሻል ተብሎ ተጽፏል። እግዚአብሔር ብርሃናችን ነው። ለእኛ ብቻ አይደለም፣ ለመላእክት ብርሃናቸው ነው። ለመላእክት ብርሃናቸው ነው። ለመላእክት ብርሃናቸው ነው። ለመላእክት እግዚአብሔር ብርሃናችን ነው። ይኸው የዚህ ዓለም ብርሃንማ እየነገረን እኮ ነው።